ገዱ አንዳርጋቸውንና የኢንጂነር ሊቃል ጌትነትን የአሜሪካን አምባሳደር ማናገር ገልጸዋል። ሌሎችም የትግራይ ኮሚኒቲ ለብቻ፣ የኦሮሞ ኮሚኒቲ ለብቻ፣ የአማራ ለብቻ እንደዚህ ለብቻ ነው ሄዱት። አሜሪካኖቹ ይሄ አላስደሰታቸውም። አንድ ላይ ሆናችሁ ኑ ያሏቸው። አሁንም ይሄንን ነው እንግዲህ በጣም አብዝቶ መጨነቅ የሚገባው እዚህ ላይ ነው። ታዲያ ለማን ይስጡ? እንዲህ ተከፋፍሎ መተው እዛ ምን አይነት አንድነት ኖሯቸው ሀገርን ሊያሻግሩ ይችላሉ? እና ይሰጋሉ አሜሪካኖቹም። እውነት ለመናገር ይሄ ሰው በዚህ ሰውዬ ደስተኛ አይደሉም። ሲጀመር አንስቶ ደስተኛ አይደሉም። የትግራይ ጦርነት ሲጀመር በጣም ብዙ ገፍተዋል ሰውየውን ለማስነሳት። እንደውም ከጀርባ ሀገር ለቆሉ እንዲወጣ ፑሽ ሲያረጉ ግፊት ሲያረጉ ነበረ። አልተመቻቸውም። ይሄ ሰው እዛ አካባቢ የሚረብሸው ነገር ሰውየው በባህሪው ያልተረጋጋ ነው፣ ቀዥቃዣ ነው የሚል ድምዳሜ ነው ውጭ ጉዳይ ሚኒስትር ሰዎች አካባቢ የሚነገረው። አሁን ኮሪደር ላይ ውጭ ጉዳይ ሚኒስትር እንደዚሁ ሲንሾካሾኩ የምትሰማው ስለ አብይ አህመድ ይሄ ነው። ሰውየው ቀዥቃዣ ነው፣ ለመሪነት የሚሆን ሰው እንዳልሆነ አውቀውታል። ግን ማን ይተካው ነው? ማን ነው አሁን የኢትዮጵያን ሽግግር የሚያስቀጥሎች ሀገር ወደ ቀውስ እንዳገባ? እነሱ እዛ ቀጠና ላይ ቀውስ እንዳይፈጠር ነው ዋናው ስጋታቸው። ይህን ሰውዬ ሲያነሱ የሚፈጠር ክፍተት አሁን ምናልባት ተስፋ ካጡ አሁን እንደዚህ ተበታትኖ እዚህም እዛም ጫጫታ የበዛው የዚህ ምንድነው የነጻነት ፈላጊው ኃይል ዝም ብሎ የሚተራንበስ ከሆነ ማድረግ የሚችሉት ምንድነው? አብይን ያነከሰም ያቃሰተም ቢሆን ትንሽ እንዲቆይ ያደርጉታል። ምክንያቱም ክፍተት ሊፈጠር ይችላል። ወይም ደግሞ በአብይ ካልተማመኑ እዛ አፈርልሶ የተነሳውን ህወሓትን ዳግም ወደ አዲስ አበባ ብለው ሊያማትሩም ይችላሉ። አናቅም። ይሄ ግን የትኛውም እነሱ የሚያስቡት ነገር ለራሳቸው ቀውስ እንዳይፈጠር በቀጠናው የሚያደርጉት የመፍትሄ አማራጭ ሊሆን ይችላል። ለኛ ግን ይጠቅመናል ወይ ነው። ስለዚህ ማሰብ አለብን ከወዲሁ እዛ አካባቢ የሆነ ኃይል ክፍተት መፈጠሩ አይቀርም። ይሄ የማይቀረውን ለውጥ አስበን መንቀሳቀስ ይገባናል የሚል ነው እና ከዚህ አንፃር ስጋቶች መነሳታቸውን በደንብ መቀበል አለብን። አንዳንዴ እንሸሸዋለን። በቃ ዋና የፈለግነው የአብይ መዳከም ነው፣ የአብይ ሽባ መሆን ነው። አዎ ሽባ የሆነ ነው፣ ምንም ጥርጥር የለውም። እስካሁንም የቆየው የዚህኛው ገና ለመጠንከር ነው እንጂ በሱ ጥንካሬ አይደለም እድሜ እየቀጠለ ያለውና ከዚህ አንፃር መታሰብ አለበት የሚለው ነው። ምናልባት ደረጃ በደንብ ነጥቡን አግኝተዋል ብዬ ተስፋ አደርጋለሁ። ትክክል። አንተም ጥሩ ያሰብከው በቃ ይሄ ነው መሆን ያለበት። እያማተሩ ነው እነሱ። በእኛ በኩል መዘጋጀት አለብን። አብይን እያቆየ ያለው እድሜውን እየቀጠለ ያለው አንተ እንደተናገርከው የብልጽግና ጥንካሬ ሳይሆን በዚህ በኩል ያለው ድክመት ነው። በተለይ ደግሞ ፋኖ ነው በአሁኑ ሰዓት በቂ ኃይል ሆኖ እየወጣ ስለሆነ በቤኒሻንጉል በአንዳንድ ቦታ በጉራጌ የጀመራቸው እንቅስቃሴዎች አሉ። ሌላውን ኢትዮጵያዊ በማቀፍ በኩል የሚደረገው እንቅስቃሴ በጣም ፈጥኖ ሄዶ እንደተባለው ኢትዮጵያ ላይ ናሽናል ኢንተረስት አለን፣ ጂኦፖለቲካውን እንፈልጋለን እያሉ የኢትዮጵያን የፖለቲካ በቅርብ የሚከታተሉ እንደ አሜሪካ ያሉ ሀገሮች አይናቸው የሚያርፍበት አንድ ሁሉን አቀፍ አመራር መውጣት አለ። ስለዚህ ሌት አድርጎን እንኳን በፋኖች መካከል እርስ በርስ ቀርቶ ፋኖች የራሳቸውን አንድነት ጨርሰው ሌሎችን በማስተባበር በማቀፍ ረገድ መስራት አለባቸው ነው። ይሄን እንግዲህ ለምንድነው ይሄን በፋኖች ላይ ላጠረክር የፈለኩት? ምናልባት በህወሓትና በኦሮሞ ኤክስትሪሚስቶች መካከል ያለው የፖለቲካ አመለካከትና በፋኖች መካከል ያለው እንትን ርቀቱ ስለሚታየኝ ነው ያን ነገር እነሱም ከዚህ ጋር የማያደርጉት። ስለዚህ ፋኖች በርካታ ኢትዮጵያዊ ኃይል አላቸው። የነሱን መምጣት የሚጠብቁ ብዙዎች አሉ፣ ሚሊዮኖች ናቸው። ሳይለንት ማጆሪቲው በትክክል ለመናገር ከነሱ ጋር ነው። ይህን ወታደራዊ ድል ግን በፖለቲካዊ ድል መታጀብ አለበት። አይን ማረፊያ በእርግጥም ኢትዮጵያ ውስጥ ትራክ ቢያደርግ አንድ ነገር የሆነ ነገር ቢያደርግ ተኪ ኃይል አለ ብለው ትረስት የሚያሳድሩበት ቅድም እንዳልከው ነው። ምንም ዋናው ነገራቸው እነሱ ይህ አካባቢ ተረጋግቶ የራሳቸውን ነገር ማሳለጥ ነው ይፈልግ እንዳይረበሽባቸው፣ የሽብርተኝነት መፈርፈያ እንዳይሆንባቸው፣ ቀጠናው የጂኦ ፖለቲካው የንግድ እንትኑ እንዳይስተጓጎል ያን ነገር ነው ይፈልጉ። ስለዚህ ከዚህ አኳያ ትልቅ ኃላፊነት ተሰጥቷቸዋል። በተሰጣቸው ህዝብ ጠበቃቸው ኃላፊነት ወርድ ቁመና ልክ መቆም ደግሞ ከወንድሞቻችን ዛሬ ወንድሞቻችን ብለዋል እነሱ ከወንድሞቻችን ይጠበቃል ለማለት ፈልጋለሁ። መሳይ ደረጃ እንደው ማጠቃለያ እንደው የኬንያን ሁኔታ ባጭሩ እናንሳውና ዝግጅታችን እናበቃለን። ኬንያ አመጹ ተቀጣጥሏል። ዛሬ እንደሰማነው ወደ ምክር ቤት ፓርላማ ጥሰው ገብተዋል
የኬንያን ተቃውሞ ባለፉት 4-5 ቀናት ሲካሄድ ነው የቆየው። ምናልባት ኬንያ የደረሰችበትን ደረጃ በደንብ ሊያሳይ ይችላል። ፕሬዚዳንት ዊሊያም ሩቶ የተናገረው ንግግር በራሱ በጣም አስደናቂ ነው። ህዝብ መስማት አለብን፣ ህዝብ ተናግሯል፣ ህዝብ እየሰማን ነው፣ እናሻሽላለን ነው። ህዝቡ እየጠየቀ ያለው ደግሞ በሙሉ የመጣው አዲሱ የታክስ ጭማሪ ይሰረዝ የሚል ነገር ነው። ስለ ኢትዮጵያ እያሰብን የናይሮቢውን አጠቃላይ ኬንያውን አመጽ ምን ልንል እንችላለን? ኢትዮጵያውያን ከዚህ በላይ መከራ ከዚህ በላይ ጫና ነው። እንግዲህ በአንድ ወር ውስጥ 8 አዋጅ ነው የወጣበት የኢትዮጵያ ህዝብ ላይ 8 አዋጅ። ይህንን ዘርዝሮ ማስቀመጥ ይቻላል። 8ቱም አፋኝ አዋጅ ነው። ግን እስካሁን ትንፋሽ የለም፣ ምንም የሚሰማ ነገር የለም። በእርግጥ የኢትዮጵያና የኬንያን ሁኔታ በብዙ ነገር የተለያዩ መሆናቸውን ልንናገር እንችላለን። ግን ኢትዮጵያውያንም እኮ ለመብታቸው ለነጻነታቸው ውድ ዋጋ ሲከፍሉ የኖሩ ናቸው። ህወሓትን ከአዲስ አበባ ወደ መቀሌ ያፈናቀሉ ናቸው። የደርግንም ሆነ ሌላውንም ስርዓት በመቃወም ኢትዮጵያውያን ያሳዩት ተጋድሎ በጣም በታሪክ ውስጥ የሚወሳ ነው። አመሰግናለሁ። ቅድም እያየሁት ነበር። አነደዱት፣ አቃጠሉት እኮ ፓርላማውን ራሱ ገብተው ለኮሱትና እንትን ነው እያልኩ አይደለም። ያንን ፕሮሞቲያር ግን ልክ አሁን ፈረንሳይ እዚህ ምናምን የዛ አይነት ተቃውሞ ሰልፍ ላይ ያየነው በቃ ባደጉት ሀገሮች የሚደረግ ዊሊያም ሩቶ ትናንትና በነገራችን ላይ ስለዛሬው ሰልፍ ነግሯቸዋል። አድርጉ፣ ወኪል ምረጡልኝ፣ ወኪሎቻችሁ ጋር ለመነጋገር ፈቃደኛ ነኝ ብለዋል። የሀገር ውስጥ ጉዳይ ሚኒስትር ትራኪ ደግሞ ምንድን ነው ያሉት? አደባባይ ላይ ወጥተው ይሄማ ህገ መንግስታዊ መብታችሁ ነው፣ ባለስልጣናትን አትምቱ፣ ሰልፍ አንወጣም የሚሏችሁን አታስፈራሩ፣ ፓርላማ ወደ ምናምኑ አትግቡብን እንጂ ተቃውሟችሁን የመግለጽ መብት አላችሁ ብለው የሀገር ውስጥ ጉዳይ ሚኒስትር ሁሉ ገልጸውላቸዋል። ኢትዮጵያ ውስጥ መሳይ እንኳን ፓርላማ አጥስ ገብተህ ያን አቃጥልህ አይደለም። እነ ፕሮፌሰር ዝናቡ ዛሬ ወጥተዋል። እንደውም ይግባኝ ተብሎባቸው ነበር እንዳይወጡ። እነ መጋቢ ብሉይ አብርሃም ሃይማኖት፣ እነ ሸዋሽ አሰፋ ታስረው የነበሩት ጦርነት ይቁም፣ ሰላም ይስፈን የሚል ሰልፍ እንድናረግ ይፈቀድልን ብለው ሰልፍ ይፈቀድልን ብለው ከንቲባ ጽሕፈት ቤት ደብዳቤ ያስገቡ እነዚህ ሽብርተኞች ተብለው ነው የአዋሽ አርባ ተግዘው የተሰቃዩት። እንዴት ታደርገዋለህ? ኢትዮጵያ ውስጥ ታክስ ጨመረ ምናምን አይደለም። ደቡብ ክልል የአዲሶችም የተቋቋሙት ላይ የ6 ወርና የ7 ወር ደሞዝ የሰሩበትን ኧረ የሰራንበትን የላባችን ዋጋ ባለማግኘታችን ከነ ቤተሰቦቻችን ራብ ላይ ወደቅን ተብሎ መንግስት በመገልበጥ እያለቀሱ ነው የገቡ ነው። ትናንትና ጌታቸው ረዳም ለትግራይ መምህራን ነግሯቸዋል። ከአሁን በኋላ ውዝፍ ደሞዝ ጥያቄ ለ6 ወር ገደብ ተጥሎበታል፣ እንዳታነሱ። የሰራህበትን ደሞዝ መጠየቅ ያስከስሳል። የሚያስከስስ ደግሞ በትልቅ ሀገር ዋስትና በሚያስከለክልና አዋሽ አርባ በሚያስገዝ ነው። ደሞዜ ይሰጠኝ በማለት ምክንያት ነው። ያለንበት ሁኔታ እጅግ አስከፊ ነው። ኬንያ ጋር እንዴት ታነጻጽረዋለህ መሳይ? በምን ታነጻጽረዋለህ? እንዴት አድርግ? የሰማይና ሰማይ ከምድር ይቀርባል። በጣም ጥለውን እኮ ነው። በጣም ጥለውን ነው። ተመልከታቸው። የጸጥታ አካላት ይሄን የሚያሳይ ምንድን ነው? ፓርላማውን አንድደውት የፓርላማ አባላት አንደርግራውንድ ገብተው ሲሸሹ ቅድም ሲሮጡ ሲያመልጡ ያ ሁሉ ተደርጎ 2 ሰዎች ተጎዱ፣ 3 ሰዎች ተጎዱ የሚል እያየው ነበር። ምናልባት እንዳልከው 1-2 ሰዎች ህይወታቸው ያልፏል መሰለኝ። ግን ያደረሱትን ውድመት ጠቅላላ ተመልክተው የጸጥታ አካላት ወታደር ማለት ፖሊስ ማለት እርምጃ እንኳ ሲወስዱ አስለቃሽ ቃስ ነው መስዋዕትነትን በቀነሰ መልኩ ነው ሆነ። ኢትዮጵያ ውስጥ ፓርላማ እንኳን ፓርላማው እንትሳ አይደለም ወደ ፓርላማው ዙረህ ካጉረመረምክ በጥይት ነው የሚቀልብህ። ማንም ነገር እንትን የሚልም በዛ በኩል ራሱ እንደውም አንድ የሆነ ቀልድ ሰንበረከት ነበረ። ሰውየው መኪና ተበላሸችበት እዛ 4 ኪሎ አጠገብ እና እያየው ነው እና አንሳ በምን ያንሳው እዛ እንትን መንገድ ላይ ቆመ። በእንዴት ላንሳት ምን አድርግ ነው የምትሉኝ? አቀባበሉ ታነሳና አንሳ ካላነሳ ምን ላድርግ? በጣም ተጨነቅኩ አለ። መጨረሻ ላይ ያው ምንም ነገር አላደረኳል። ጃኬት ላይ ወጥቶ እዚህ ላይ ምን ታደርግ ነው? አሸክሙኝ እንደዛ አልኳቸው አለ እና እንዴት ነው መኪና እንኳን ፓርላማ አጥር ጠሰር ገባ ማለት ነው። ያኔማ ደም ነው የሚፈሰው። በእርግጠኝነት ፓርላማ ውስጥ አጥር ተጥሶ የሚገባ ኢትዮጵያ ውስጥ ከ4 ኪሎ እስከ ራጉኤል ድረስ መሬቱ በደም ይጥለቀለቅ ነበር። አይሆንም፣ አይሞክርም ጭራሽ። ምንድን ነው
እዚህ ደረጃ የመቃወም መብታቸው በተግባር አድርገውታል። የኬንያ የጸጥታ ኃይሎች ማለት መከላከያ ማለት ይሄ ነው። የሆሰን ሙባረክ መንግስትን ለመገለበጥ ህዝቡ አደባባይ ሲወጣ አይታቸው ከሆነ በካይሮ ከተማ ላይ በነታሪን ስኩዌር አካባቢ የግብፅ ወታደርና ህዝቡ ተቃቅፎ ነበር። አይቶ ከሆነ መሳይ ይሄን ፎቶ ሳታዩ አትቀርም። ይሄ ነው መከላከያ ማለት። ፖሊስ ማለት ከሁሉም በላይ የቆመው ለሀገርና ለህዝብ የህዝብ ፍላጎት ነው የሚያከብር። ህዝብ አልፈልግም ያለውን ይሰማል። ህዝብ ይሄን መንግስት አልፈለግኩትም ብሎ ሙባረክ ሲወጣ የህገ መንግስት ጠባቂ ነን ብሎ በሙባረክ ህዝብ አልገደሉም። ግን ደረጃ እዚህ ጋር ምናልባት ከመንግስታት አፋኝ መንግስታትማ ይኖራሉ። አብይ አህመድ መልካም ፍቃዱ ሆኖ የሚወጣ ሰልፍማ መቼም የሚታሰብ አይደለም። ኢትዮጵያ ውስጥ ሰልፍ ከታሰበም አብይ አህመድን ቲሸርት አድርገ ስለ አብይ አህመድ ምትማልድ ከሆነ ነው ሰልፍ የሚፈቀደው። ከዛ ውጭ ኢትዮጵያ ውስጥ ሰልፍ የሚታሰብ አይደለም። ግን ህዝቡስ ቢሆን አሁን ህዝቡ ላይ አትፍረድ፣ ህዝቡ እናንተ እዛ ሆናችሁ ህዝቡን ውጣት ላላችሁ የሚል ነገር አለ። እኛ እኮ አይደለም የታፈን ነው፣ የታፈነ ህዝብ አለ። እኛማ ድምፅ ነው የሆንለት፣ የታፈነው ህዝብ ድምፅ ሆንለት እንጂ የታፈነው ህዝብ እዛ የተረገጠው የሥራ ዋስትና የመኖር ዋስትናው ሁሉንም ዋስትናውን የተነጠቀ ህዝብ መቼ ነው ህብረት ኖሮት አድርጓል እኮ። የሚገድልማ መንግስት ነበረ። ህወሓትም እኮ ይገል ነበር። በአዲስ አበባ ጥቅምት 22 እና ሰኔ 1 እኮ የምናስታውሰው ነው። ይገላል። ግን ህዝብ በሞቱም በመስዋዕትነቱም ለውጥ ያመጣል። እና አብይ እኮ ተመቻቸው። ይህንን ደግሞ እንደ ጀግንነት እንደ ጥንካሬ የሚቆጥሩታል። ህዝብ አፍኖ መግዛታቸውን ትንፍሽ እንዳይል ማድረጋቸውን እንዲደቁሶ መግዛታቸውን ደረታቸውን ነፍተው የስኬት ያለ የሚናገሩ ሰዎች ናቸው። ስለዚህ ህዝብ ጋር ክፍተት የለም ወይ? ህዝብ መውቀስ በርግጥ ሊከብድ ይችላል። ግን ህዝብ የሚመጥነውን መሪ ነው የሚያገኘው። ፈርተው መኖር ከፈለጉ አብይ አህመድ ይመቸዋል። በቃ እንደዚሁ በፍርሃት ቆፈን ውስጥ እንድትቆይ ነው የሚያደርገውና እዚህ ላይ ክፍተት የለም ወይ ነው ጥያቄው። አለ። ዋናው ግን ዞሮ እንትኖችም የጸጥታ አካላትና ወታደሮች ማለት ምን ማለት መሆኑ ከሌሎች ሀገራት የሆሰን ሙባረክ እኮ መንግስት 40 ዓመት የቆየ እኮ ነው። 30 ምናምን ዓመት ዲክታተር ነው እየተባለ ሲነገርለት የነበረ እኮ ነው። አልበሽር እኮ 29 ዓመት የቆዩ ናቸው። 29 30 ዓመት በሱዳን 3 ቀን ሰልፍ ሲደረግ ልዩነቱን የምታየው ይሄ እኮ ነው። ዲክታተሮች ናቸው። ያን ያህል በአደባባይ ወጥተው አልበሽርን እንጥላለን ሲሉ የመጣው መጥፎም ይሁን ጥሩ እሱ የነሱ ጉዳይ ቢሆንም የወታደሮቹን እንትን ተመልከተው ነው። የኢትዮጵያ መከላከያና ፖሊስ መማር አለባቸው። በህዝብ ስም በሀገር ስም መለዮ ለብሳችሁ ቃለ መሃላ ፈጽማችሁ የግለሰብ ስልጣን አስጠባቂ እንዴት ትሆናላችሁ ነው። ይሄንን ማወቅ ያስፈልጋል። እዛ ውስጥ ደፍረው የሚወጡት ለምንድን ነው? ይሄን ሁሉ ነገር የሚያደርጉት በምንድን ነው? የፈለገ አምባገነን ቢሆኑ የፈለገ ነገር እንደዚህ ብናደርግ ቢያንስ ይሄን ያህል ግድያ አይፈጸምብንም ብለው ነው። አልተገደሉም እኮ አይደለም፣ የተወሰኑ መስዋዕትነት ከፍለዋል። ነገር ግን አብዛኛው የህዝብን ስሜት የሚያከብር ነው። አሁንም ኢትዮጵያ ውስጥ ህዝብ እንኳን ይሄን ቢያደርግ ከዚህ አንግል ብናስተላልፈው መልዕክቱን ይሻላል ብዬ ነው መሳይ። ህዝብ እንኳን ይሄን ቢያደርግ የአብይ አህመድ አገዛዝ በቃኝ ስትል በህገ መንግስት ስም አብይን ለማስጠበቅ አትውጣ። የህዝብን ትኩሳት አዳምጡ። እናንተ ከሌላ ፕላኔት መጣችሁ አይደለም መለዮ የለበሳችሁ። ከዚህ ማህበረሰብ ወጣችሁ ነው የወታደር መለዮ የለበሳችሁ። የዚህ ህዝብ ልጆች ናችሁ መለዮ የለበሳችሁ። ከሌላ ቦታ ከማርስ ከጁፒተር አይደለም ይመጣችሁ። ይህ ህዝብ በቃ ይስላችሁ። እናት አባቶቻችሁ ሲያለቅሱ በየቦታው ሲደፉ እናንተ የሚከፈላችሁን ደሞዝ ታውቁታላችሁ ወይ? ከኑሯችሁ አልሆናችሁ ወይ? ከህይወታችሁ አልሆናችሁ ወይ? ከቃል ኪዳናችሁ አልሆናችሁ ወይ? ከሚወዳችሁ ከህዝባችሁ አልሆናችሁ። ወራውሮን ግሮ እንደዚህ የኢትዮጵያ ፖሊስና ወታደርና ህዝብ አይጥና ጭራቅ እየተያየ የሚቀጥለው የፈጸማችሁት ቃለ መሃላ የህዝብና ሀገርን ቃል ኪዳን እናስረክባለን ነው። ለሰንደቅ ዓላማው ክብርን ሞታለን የሚል ነው። ይሄን ነው ማድረግ ያለባችሁ የኢትዮጵያ ህዝብ፣ ይሄን ነው ማድረግ ያለባችሁ ነው። እና የሚገርመው ግን ምንድነው ስርዓቱ ራሱ በሳዬ ብቻ አይደለም። አንዴ ዊሊያም ሩቶ እንትና ሞያይ ኪባኪና ራይላ ኦዲንጋ በምርጫ በተጣሉበት ጊዜ እና እንትን ግርግር ተነስቶባቸው በነበረበት ጊዜ ኬንያዎች ምን ያህል በዲሞክራሲ ርቀው እንደሄዱ ያየሁት ያኔ ነው። እና እኛ እነ ከማል በድሪ ነበሩ አስታውሳለሁ። ተሻምል ምርጫ ቦርድ ማለት የኢህአዴግ ሌላ